በሱ ጉዳይ ላይ አንዳንድ ነገሮችን ማጣራት ማለት ከጀርባው ማለት ነው። ስንት ነገር ነው እየተደራረበብኛል እና አትቆጣኛ ነው። ስንት ነገር ነው እያጣ ያለው። ሚስቴን አጥቻታለሁ እኮ ከመሬት ተነስ ፈጣሪ ነው እንደዚህ ያደረገኝ። ሐረቀ እዚህ ሆነ አታራ የሥራ ጉዳይ ነው አለች ይመጣል። በቃ ሰላም ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን እኛ ደህና ነን። እንግዲህ ብዙ ጭንቅንቆች ላይ እና ብዙ ሀሳቦች ላይ ሆነን የአረፋ በዓል ነበረ ትላንትና ማለት ነውና እንኳን አደረሳችሁም ሳንላችሁ እኛም ተጨንቀን ምናምን እንደ ድሮ ልክ የሆነ በዓል ሲመጣ ሁላችሁንም እንኳን አደረሳችሁ እንደምንለው ሙስሊም ክርስቲያኖችን እንኳን አደረሳችሁ እንደምንለው በዓልን አብረን እንደምናከብረው ሁሉ ያው ከጊዜ ወዲህ ብዙ መከራዎች እየተፈራረቁብን በዓል መኖር አለመኖሩን እስከነረሳ ድረስ የተለያዩ ጭንቆች ውስጥ ገብተናልና ለማንኛውም ሁላችሁንም እንኳን አደረሳችሁ እንላለን። ትላንትና ደግሞ ማታ የተፈጠረውን ነገር አይታችኋል። ወላንሳ ምን እንደሆነች ምን እንዳደረገችና ምን አይነት ወንጀለኛ እንደሆነች እንግዲህ አይታችኋል ማለት ነውና ቤተሰቦቻችን ይሄ ሁሉ ነገር እየሆነ ያለው እኛ ቤት ላይ እየሆነ ያለው በወላንሳ እንደሆነ እኛ ወደ መደምደሙ እየሄድን ነበረ። ግን ደግሞ እኔ አሁን አይምሮዬ እረፍት ሊያገኝ አልቻለም። እግዚአብሔር ምንም በቃ አይምሮዬ ንጹህ ሊሆን አልቻለም። በተለይ የዳንኤልን ስልክ ስንፈትሽ ያገኘነው ነገርና ከዮናስ ቲዩብ ላይ ተለቋል እሱ ቪዲዮ ካላያችሁ ማለት ነው እና ያገኘነው ነገር እንደገና ደግሞ ልክ ከወላንሳ ጋር የተደዋወለው እና ያን ሁሉ ደቂቃ አሁን 30 ደቂቃ በስልክ ማለት በጣም ብዙ ነውና ምን ሊወራ ይችላል ብላችሁ እንትን ትላላችሁና ከነ ደቂቃው ነው ያዩት። በዛ ላይ ወላንሳ እዚህ ቤት የመጣችበት ቀን ላይ ነው የተደወለው ያ ስልክ ማለት ነውና ብቻ እሱን ዝም ብለን የሆነ አይምሮዬን አሳምኜ ትቼው ምናምን ዝም ማለት አልቻልኩም እኔ በጭራሽ ማለት ነው። ስላልቻልኩኝ አንዳንድ ነገር ማጣራት አሰብኩ። በቃ የሱ ጉዳይ በሱ ጉዳይ ላይ አንዳንድ ነገሮችን ማጣራት ማለት ከጀርባው ማለት ነው። ፊት ለፊትማ ከሆነ መረጃ እያጠፋብን ነው የሚሄደው። ግን ከጀርባ በድብቅ ካሜራ ይሁን በሆነ ነገር ይሁን ብቻ በተቻለ መጠን ነገሮችን ይሁን እንትን ለማለት እየሞከርኩ ነው ለማለት ለማጣራት ማለት ነውና ዛሬም ራሱ ጠርቼዋለሁ። የጠራሁት ደግሞ ቢያንስ አለ አይደል አንዳንድ ነገሮች አንዳንድ ፍንጮች ምናምን ሊያገኝ ይችላልውና በዛ ላይ ደግሞ ምንም ቢሆን ያው እስካሁን ድረስ ጠላታችን ነው ብለን ሙሉ ለሙሉ አላረጋገጥንም እና የዚች ወላንሳውን ታስራ ነው ያለችውና የወላንሳም ጉዳይ እንዴት ነው የምናደርገው? በዛ ላይ እዛ የልጁ ማለትም ይሄ እንደዚህ እሷን ጥቃት ፈጸመባት ብላ ወላንሳ ያመጣችውም ልጅ ቢሆን እሱም እዚሁ ነው ያለውና ሁለቱንም መልቀቅ እኔ አልፈልግም። ግን ቢያንስ አንደኛው ካልተለቀቀ እዚህ ቤት ውስጥ በጣም በቃ ብዙ ነገሮች እየተበላሹ ነው፣ እኛም እየተሰቃየን ነውና እንቅልፍ ሸንጣ እንደ ላስተኛሽ አስገብቼ ፍቅርም ይኸው እንደምታያት ነው። አትናገርም አትጋገርም። እና እስቲ በዓላችሁም ስለሆንላችሁም በሃይማኖታችሁ ሙስሊም ሆናችሁ ዱዓ አድርጉልን፣ ክርስቲያን ሆናችሁ ደግሞ ጸልዩልን። ጸበልም ይዘናት እንሄዳለን። በተቻለ መጠን የሚቻለውን ነገር ሁሉ እናደርጋለን እሷን ለማዳን ማለት ነው። እና እኔ እንደዚህ በዚህ ልክ በቃ ግባ ክፍት ነው። ምንም አንዳንድ ነገሮች ላውራ ነው የጠራሁት። ደከመኝ መስማ ከዛ በኋላ ከምኑ በኋላ ምንድነው እሱ ለውጥ የሚኖረው? ምን አደረግንላትና ነው ለውጥ የሚኖረው? ወይ ጸበል አልወሰድናት ወይ መድኃኒት አልሰጠናት፣ ፊዚዮቴራፒ ብቻ። ፊዚዮቴራፒም ታውቃለህ በሳምንት ዶክተሩ አይመችኝም እያለ በሳምንት 3 ቀን ምናምን ነው የሚመጣው እኮ። ስለሱም ላውራክ እንደ ቤተሰብ ላውራክ ነው ላማክረን የጠራው እኮ ለሌላ ነገር አይደለም።
እንዴት አልቆጣም እስቲ አስቡ። ስንት ነገር ነው እየተደራረበብኛል እና አትቆጣኛ ነኝ ነው ስንት ነገር ነው እያጣው ያለው አትቆጣኛ ነኝ እንዴ ምን አረጋው ሰላሜን አጣው ሁሉ ነገር በቃ ገንዘቤን ምን ሁሉ ነገሬን እኮ ነው እያጣው ያለው እኮ እኔ ምን ሚስቴን አጥቻታለሁ እኮ ለኔም እኮ እቴ ነኝ መተንፈስ ብቻ እኮ ህይወት አያስብልም ማን እንዴ እሷ እኮ ማለት ነው አሁን በህይወት አለች ለማለት እኮ ይከብዳል የሞተ ሰውን በድን ነው ጤነኛ ሰው ግን ሚራመድ ሚንቀሳቀስ ነው አሁን እኮ ሰው በድን ነች ግን ከሞተ ሰው የሚለያት መተንፈሷ ብቻ ነው ገባር ስማ በተቻለና አቅም ወይ ፈጣሪ ያመጣው ነገር ነው ይሄን አሜን ብሎ መቀበል አሜን ብዬ አልቀበልም እኔ ጸበል ወይ አሜን ብዬ አልቀበልም ሐኪም ቤት እንወስዳታለን ተረጋግተን ያለውን ነገሮችን ለማስተካከል መሄድ እስካለብኝ ጥግ ድረስ ሄዳል እንጂ አሜን ብለህ ተቀበል ለምን ነው ፈጣሪ ያረጋው ነገር ነው ምን እናርግ ታዲያ እንዴ ፈጣሪ ያረጋው ነገር አይደለም ፈጣሪ ሰው ላይ እንደዚህ አያደርግም ማንም እኮ ይሰማኛል እነ ወላንሳ ናቸው የወላንሳ ሴራ የሌቦቹ ሴራ ነው ለዚህ ሁሉ ችግር ያዳረገኝ እሱ እጃቸውን ፈጣሪ ይሰጣል ፈጣሪን ያደረገው ብለህ የፈጣሪን ስም አታጥፋ ፈጣሪ እንደዚህ ያደረገ ለሌላ ጊዜ ማለት ነው ፈጣሪ ሰው ጥቃት እንዲያደርስበት አይፈቅድም አውቃለሁ እኮ ስላልፈቀደ ነው እንደዚህ ሆነች ታዲያ ይኸውልህ እግዚአብሔር አንዳንድ ጊዜ በቃ የሆነ ምክንያት ሊኖር ይችላል ገባህ እኛንም ወይ የሆነ ወደ ሃይማኖታችን እንድንገፋፋ በግረኛውን ጥሮ ከሄደ በተኩላ መበላቱ አይቀርም እኛ ከረኛችን በራቅን ቁጥር ከእግዚአብሔር በራቅን ቁጥር እንደዚህ አይነት ጥቃቶች ይፈጸሙብናል ለሰይጣን ለጠላት ተጋላጭ እንሆናለን እንጂ ሊያስታውሰን ሊሆን ይችላል እንጂ ዝም ብለህ ከመሬት ተነስ ፈጣሪ ነው እንደዚህ ያደረገኝ ሁሉንም ነገር በፈጣሪ አናላክ በተለይ መጥፎ ነገሮች እኔ ምን አልኩኝ ምናልባት ሊያመላክተን ሊሆን ይችላል ቤት ወደ ጸበል ምናምን እየሄደን እንጠይቅ ከዛ ጸበልም እንውሰዳት እኔ እንደዛ ነው ያልኩት ሌላ ምን ነገር አልኩ የተሻለ ነገር እንሞክራለን ወላንሳስ ጉዳይ የልጅስ ጉዳይ እሱን እኮ ነው አልጠይቅ ቤት ውስጥ በሰበሱ እኮ ሸተቱ እንዴት ነው የምናደርገው ምን አገኘበት ሻውን እኔ እኮ እነሱ ታስረውም እኮ ከሷ እኩል እኮ ነው የምሸከማቸው እኮ ሽንት ቤት ምናምን ሲሉ ሳላቸኝ ነው ደከመኝ እኔን ሁሉ ችግር እኔ አልችልም እግዚአብሔር አንድም አትረዳኝ አንተ ከጎኔም አትቆም አትበለኝ እስካሁን ድረስ እኮ የቆሙት ከጎኔ ባክ አንዳንድ ጊዜ እየመጣ እዚህ ታግዘኛለህ እንጂ 24 ሰዓት ሲፈልግ ወጣ ከጓደኞቹ ጋር አምቡላን እየጋፍክ ትመጣለህ ነበሩ ጓደኞቼ የት ሄዱ ብዙ ጓደኛ ነበር የለኝ እኔ ጓደኞቼ የምላቸው የምቀርባቸው ሰዎች እንዳለ ተበታት ነው አልቋል ድሮም ፌክ ናቸው ድሮም የውሸት ነው ጓደኞች እኔ ደግሞ ጓደኛ ስለሆንኩኝ አይደለም በቃ እሙ እህቴ ስለሆነች ነው መምጣት እየመጣ በስንት ጊዜ መምጣት አሁን ማታ ከምንም በላይ ሽንቷ የሚመጣበት ሰዓት ምናምን የምትመገብበት ሰዓት ብዙ ስራ የሚበዛበት ሰዓት ነው ከመተኛቷ በፊት አንተ በዛን ሰዓት አለ ወይ ሲንግልን ይዘ ወይ ቢራን ይዘ ከጓደኞች ጋር ሃሃ እያልክ እየጠጣ ነው የምትገኝ ሐረቀው አፍ የለህም የምትናገርበት ስለዚህ ዝም በል አንተ መርዳት በሚፈለግበት ሰዓት እንደት ሳይሆን ጭራሽ አይቷት ምንድም በዚህ ሰዓት አሁን እንደው ዳኒ በዚህ ሰዓት መዝናኛ ሰዓት ነው እንዴት አይምሮክ ራሱ እንዴት ይዝናናል አንተ ዝም በል የአርሰናልን ጨዋታ ቁጭ ብለህ እኮ እየጨፈርክ እኮ ያየ ሰው እኮ ነው እሷ እዚህ እየተሰቃየች ኳስ የሚታይበት ሰዓት ነው አርሰናል ፈረንጅ ለተራገጠው አንተ እዚህ እየተሰቃየች አንተ ኳስ ጋር ታጨበጭባለህ እንዴ ቀኑን ሙሉ ሳገዛችሁ ነው ያልኩት አይደል ቀኑን ሙሉ አይደለም አንተ ማገዝ የነበረብህ እንደ ወንድምነት ይኸውልህ ባል እንደውም ጥሎ እኮ ሊሄድ ይችላል እኮ ሚስት ውስጥ ትታመም ወንድም ግን ሁሌ ወንድም ነው አይደል እንደ ወንድም ሁን አትክፋ ወንድም ሁሌ እኮ እዚህ አልሆነም ገባህ ለሷ የሚያስፈልጋትን ነገር ለማምጣት ዞር ልል ይችላል ምንም ይዛት መጣም ነገርኩ አንተ ይኸውልህ እንደው ምግብ ከምግብ አቅም እንኳን ቁርጥህን ቆርጠዛው ጸማር ገጠጥተ ጨርሰ ነው የምትመጣው በልተጠጥ አንድ ቀን ወደ ቤት እንኳን አንድ አፕል ፍሬ ይዛላት አልመጣም አኮረዘ ይልት ያንም ተነ እዚህ ሆነ አታራን የሥራ ጉዳይ ነው አለች ይመጣሉ በቃ ምን የሥራ ጉዳይ ቢሆን ከኔ ሚኒስትር ይደበቃል እንዴ ምናስ ሆነ ሰርክ ይዞ የሚገባ
ምን አስበህ ነው? ካላመኗት አይሆን ገባ። አሁን ላይ ደግሞ እሷ ተይዛለች። እሺ አውቃለሁ እኮ ጥፋት ነው አውቃለሁ፣ ግን በቃ እንደምንም እነግራታለሁ። አሁን የሆነ መረጃዎች ነው ማግኘት አለ። እሺ አረ እንደዛ አይደለም እኮ ቦስ ምን ሆና ነው? ችግር የለውም በቃ ሁሉም ነገር እናንጨርስ እንፈተዋለን። ችግር የለውም ያለውን ነገር እንዳለ እንትና ችግር የለውም። በእኔ ይሁንብህ ችግር የለውም። አሁን በቃ አሁን ትንሽ ጊዜ ይቀራል። በቃ ያለውን ነገር እንዳለ እንጨርሰን ልጅቷም ቤት ውስጥ ገብታለች። ትንሽ ጊዜ አሰማምን ነው ምናምን ችግር የለውም። ሁሉም ነገር ይሳካል። እሺ በቃ ሳይጠረጥረኝ ቶሎ ሁሉም ነገር ምን ነው? ምንድን ነው? ማዘር እኮ ነች። በእናትህ በጣም ተጨንቃለች። ማዘር በጣም ተጨንቃለች እና ያለችበትን ሁኔታ ምናምን ማን እንደነገራት አላውቅም። በቃ ማዘር ነች አሁን የደወለችው። ላስረዳት እየሞከርኩ ግን በቃ እንትን አላት። የምር ማዘር ነች አሁን የደወለችው? ያው አልኩህ እኮ ምን ሆነ ነው ላስረዳት ሞከርኩኝ። በቃ የሆነ ተጨንቀዋል። ማን እንደነገራቸው አላውቅም። እሚትሆናለች የነገረቻቸው። በምን ነው የሚጨነቁ? በዚህ እየደወሉ ነው አሁን። አውራቸው ሄደ። እየደወሉ ነው። ለምን ትዘጋዋለህ? በኋላ እነግራቸዋለሁ በደንብ ያለው። እየደወሉ ነው። አሁንም ደግሞ እየደወሉ ነው። አንሳና አውራቸው ሄደ። ችግር የለም። ደግሞ ማዘርን ለማውራት እዚሁ መሆን አችልም። ቤተሰቦቻችን አያቸዋል። ሌላ አካል ጋር እያወራ ነው የሰውዬ፣ ከሌላ አካል ጋር ማለት ነው። በጣም ተጨንቃለች እና የሆነ ሆስፒታል ምናምን ካለ ችግር የለውም እኔ እንትን እላለሁ እያለች በጣም እንትን ነው። ለምን እንደነገረች አላውቅም አለች። እናት ነች። ምን እናት ወንድ ነው ያለችበትን ሁኔታ ምናምን ወይ አንተ ደውለህ በደንብ ንገራት። አይ በቃ ደህና ነች ምናምን በላ። ጥያቄ መልስልኝ። እናት ወንድ ነው ማለት ወንድ ነው ወይ እናትህ? እና ደግሞ እናት ቦስ ነው? መልስልኝ። እየጠበቅኩ እኮ ነው። እናት ወንድ ነው ወይ ደግሞ ቦስ ነው ወይ? አይደለም እየዋሸኝ ነው። አይደለም አትበል። በስነ ስርዓት ሌላ ወሬ ነው ያወራኸው እያልኩ ነው እኮ። በጌታ በኢየሱስ ክርስቶስ እናት ወንድ ነው ወይ ቦስ ነው ወይ? እነግርሃለሁ። መጀመሪያ ያወራሁት ምንም አትንገረኝ።
ሲቀጥል ስትገባ እኔ ተከትዬ ገብቼ ያወራውን ሰምቻለሁ እያልኩ እኮ ነው። አዎ ከማን ጋር ነው የምታወራው? ከማን ጋር ነው ያወራው? እኔ ከማንም ጋር አላወራሁም። ከማንም ጋር የለም ትሄደው ለምንድን ነው የምትከታተለኝ? ለምን እንደማልከታተል አታምነኝም ማለት ነው አይደለም? እንዳምን እዚህ ጋር ማውራት ነበረብህ። ውስጥ ስገባ ችግር አለ ብዬ ስገባ እውነትም ችግር አለ። እናቴ ትላለህ ወንዱ። እሺ ይኸውልህ አታሳይ አይደለም ዞርማን አታሳይ ስላለበት ነው። ምኑን ነው የምታሳይ? ከማን ጋር ነው የተነጋገርኩት? እስኪ ደውለህ ፊት ለፊቴ ወንድ ኮንክ አንተ ደውለህ ፊት ለፊቴ አውራው እስኪ። አሁን መጨረሻ ላይ የደወልከውን ስልክ ደውለህ ላውድ ስፒከር ላይ አድርገህ አውራው። አይደለም ሲጀመር እኮ አታምነኝም። ይኸው ልቀቀኝ። ደውለህ አሰማኝ። ደውለህ እንትን በለኝ። እሱ ነው ፍላጎትህ? አዎ የምርህን ነው? እናቴ ያልከውን ሰው ደውለህ አሳይኝ ልስማው። ላውድ ስፒከር ላይ አድርገህ ቶሎ እኮ ልደውል ነው። ተረጋጋ። ምን ሆነ ነው? አትወዛጋገብ። እዚህ ጋር የወጣው ስልክ አለ። ሌላ ስልክ መጻፍ አያስፈልግም። መጨረሻ ላይ የተደወለው ስልክ አለ እኮ። በቃ እየደወልኩ ነው። የት አለ? ይኸው ጠብቅ። ደውያለሁ። ይኸው ደውያለሁ። ግን ይኸው ይቅርታ የደወልናቸው ነው። በቃ ዘግተው ሊሆን ይችላል። ሲጀመር ገጠር ስለሆነ ላይሰራ ይችላል። እነሱ ሲደውሉ ነው የሚሰራው። እነሱ ሲሆን ውጣልኝ። ተረጋጋና አዳምጠኝ። ውጣልኝ። እንዴት እንደማጣራ ነው ያውቃል። ነገርኩህ እኔ ውጣ።